ኧረ በኢየሱስ ስም የኔ አባት እንዴ! ኧረ እግዚአብሔር ይመስገን። ኧረ እግዚአብሔርን አመስግኑት። አሜዚንግ እንዴ! በጌታ ስም ሶፊዬ ደስ ብሎኛል። በእውነት በጣም ቴንኪው። ደረሰ በስራቱን ያዝና የባሪያችን ውርደት ተመልክቷልና ድንግል ማርያም በቤት አሰብታት ነበር መልአኩ ገብርኤል ከነገረኝ በቀር ሌላ ምንም ባላውቅ ያውቃል እግዚአብሔር። በነገራችን ላይ እውነት ነው እኮ የምልህ ኦርቶዶክሳውያን በጣም ነው እኮ የሚወዱ በጣም ትልቅ ቦታ አላቸው ለአንተ በጣም ዘመንዬ የኔ አባት። ኧረ ቆይ ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል ሌላ ምንም ባላውቅ ያውቃል እግዚአብሔር። ምን ነው ያውቃል እግዚአብሔር። የክርስትና ስም ማን ነበር? ማን ነበር የክርስትና ስም? ታምረ ማርያም። ታምረ ማርያም የሚባል ታምረ ማርያም አለ? የለም። ታምረ ማርያም የሚባል የለም። ልክ አይደለም። የለም እንደዚህ የሚባል ላሰማ አባቴ ጋር ደውዬ ላሰማ አሰማኝ ላሰማ ላሰማው አባቴ ጋር ቀጥታ ደውላለሁ። ይኸው እንደዚህ ናቸው የኛ ሰዎች። አያለ አንተ ከመቼው ገብተህ ነው ታምረ ማርያም የሚባል የለም የምትለው? አንተ ከመቼው? እኔ ለመሰለህ እኔ እኮ ጴንጤ ሆኜ ስለ ኦርቶዶክስ በጣም ነበር የምጠይቅ ነበር። አሎ እንደምን አመሹ አባ? ላውድ አድርጓል። ላውድ ስፒከር ላይ ላውድ አድርገው። አንድ ሰው 3000 ያስገቡኛል። ሰላም ነው። አንድ ሰዎች የኔን የክርስትና ስም ጠይቀውኝ ስነግራቸው ውሸት ነው ስላሉ ማን እንደሆነ አሁን ስፒከር ላይ አደረግና እርሶ ይናገራሉ። ምን ችግር አለ? እንደው መጠየቅ መብታቸው ነው። አዎ እንግዲህ እኔ አኖባ ማርያም የምትባል ቦታ ነው በኦርቶዶክስ ቤተክርስቲያን ስርዓት ክርስትና የተነሳሁት አልኩኝ። ስሜንም ነገርኳቸው። የእኔ ክርስትና ስሜ ማን ነው? ታምረ ማርያም። ታምረ ማርያም። አዎ ታምረ ማርያም የሚባል የለም አሉኝና አይደለም እነሱ የማያውቁ ሰዎች ናቸው ማለት ነው። የማርያምን ታምራ ይክዳሉ። በቃ እሱ ለማወቅ ነው አባ የደወልኩት። ከመሸ በጣም ታምረ ማርያም ነው ታምረ ማርያም ነው መባል ያለበት አባታችን። አይ ፍቅረ ማርያም ነው ወይስ ታምረ ማርያም ነው አለ። ፍቅረ ማርያም ዳዊት ነው። አንተ ታምረ ማርያም ነህ። እሺ በቃ እሺ፣ አመሰግናለሁ አባ፣ እግዚአብሔር ይስጥልኝ። እሺ በዛውም የፓስተር ዳዊት ሰማን። ፍቅረ ማርያም የፓስተር ዳዊት ስም ነው። በዛውም ሰማን ማለት ነው። በነገራችን ላይ ታምረ ማርያም አንድ ሰው የተሰጠው ማለት ነው። ያ የተሰጠው ሰው ማን ነው? አንተ ነህ። እንግዲህ እኔ ያንን የማውቀው ነው የምነግርህ። እኔ እኮ አይ በጣም የሚገርም ነውና እኔ በጣም ነው እየደነቀኝ ያለው። ለምንድን ነው እየደነቀኝ ያለው? ተከባል ባይዘው እውነት ተከባል። ደስ ይላል። አባት ምን ያክል ለኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ቀኖና ትውፊት እውቀታቸው ራሱ እንዴት ያምራል። የልጆቻቸው ስም አሰጣጥ ራሱ እንዴት ያምራል። አለመርሳታቸው አየር ተከባል። አባት ተከብቤያለሁ በልሴ አንዴ ተከብቤያለሁ በልሴ። በአባት አልተከበብኩም? በመንፈስ ቅዱስ ኃይል ተከብቤያለሁ። እስካሁን ስታወራ ዝም ብያለሁ። አሁን ደግሞ እኔ ላውራ። በአግባቡ ነው የምታወራው። ልጸልይልህ 3000 ይገባል። ልጸልይልህ ምን ልበልህ? ካሸነፍኩ ግን ምንድን ነው የምትሆነው? ቆመህ ታሸበሽባለህ። እኔ ዝማሬ ከፍትልሃለሁ። ቆመህ በዚህ ነጠላው እንደለበስ
ታሸበሽባለህ አንተ። 1000 ስጡኝ፣ 1000 ጋይስ፣ 1000 ስጡኝ፣ 1000 ኧረ 1000 ቀጥል። እሺ ዋናው ነገር ደሜ ሰላም ነህ? ግን አንተ ደሜ ያልኩኝ ይቅርታ፣ ሀብተወልድ ቴንክ ዩ አመሰግናለሁ። ሶሪ ሀብተወልድ። የድሮ ሀብተወልድ ነው የተመለሰልህ ወይስ አዲስ ነው? አይ እኔ በልጅነት በነገራችን ላይ አንተ አሁን ታምረ ማርያም አይደለ እንትን ጋር ስምህ ታምረ ማርያም ነው። አሁን ስትጠመቅ ቄዳር ስትጠመቅ ታምረ ማርያም አይሻርም ማለት ሌላ ስም አይሰጠህም። ታምረ ማርያም ነው የሚቀጥለው የክርስትና ስም ገባ? አሁን የንስሐ አባት የሰጠ የክርስትና ስም ይሄ ነው የሚቀጥለው። ጥሩ፣ በጣም ጥሩ። እንግዲህ እስቲ እንጨዋወትና እናንሳ። የቀድሞ አገልጋይ ደምረው የአሁኑ ሀብተወልድ ኦፊሻሊ የኦርቶዶክስ ቤተክርስቲያንን ተቀላቅለሃል? እውነት ነው እንዴ? በአደባባይ ነው። ጴንጤዎች በአደባባይ ያባረሩን፣ ኦርቶዶክሳውያን ደግሞ በአደባባይ አክብረው ተቀበሉኝ በጌታ ስም። በጣም እኮ ነው ልዩነት እኔ ጋር ያለው። ጴንጤ አባራሪ ነው፣ ኦርቶዶክሳውያን ደግሞ ተቀባይ ናቸው። ጴንጤ ኃጢአተኛ ነው ቸርች ቀይሯል ብለው ያባራሉ። ኦርቶዶክሳውያን ደግሞ እንኳንም ኃጢአተኛ ሆንክ ትታጠባለህ፣ ንጹህ ትሆናለህ። እንዲህ ሽብርቅ ብዬ አስቀምጡኝ። በስመ አብ። እሺ ኧረ ምን ሽብርቅ? ይሄ እኮ ድሮ ጴንጤ ያለ የነበረ ልብስ ነው። አይደለም አለ። እሱን አመጣልሃለሁ። እንደ ጋይስ መሸነፍ የለብኝም መሸነፍ አለ። እሱ ችግር የለም። ይሄ አዲስ ለጥምቀት የለበስኩት ነው። ነገ ጥምቀቴ ስለሆነ ማሸነፍ ነው። ማነው እባክህ 10 ሺህ ሊያስገቡኝ ነው? አስገቡኝ እስቲ እና አንዴ አረገው ነገር አለ ዛሬ ደምረው ማረግ ላይፍ ቴንክ ዩ ይሄ አገልጋይ ደምረው በጣም መልካም ኦፊሻሊ እንኳን ሄድክ። በጣም ጥሩ ጄሪ ቴንክ ዩ ጄሪ ዋው በጣም አመሰግናለሁ። እና ኤኒዌይስ ምን አለ መሰለህ አገልጋይ ደምረው አይ እንደ ይሄ እኮ ለነገ ነው ፌስቡክ ላይ ይቀመጣል። ኤኒዌይስ 10 ሺህ አስገቡኝና አንዴ አሁን ስትሸነፍ ትቀጣለህ አይደለ? ሁላችሁም አበባ ስጡ። አበባ ያለው ሰው ስጡ። ሁላችሁም ስጡ። ማፈር የለብኝም። እናንተ እያላችሁማ እንዴት አፍራለሁ? ቀጥል። እሺ ኃይሌ አገልጋይ ኃይሌ ስለዚህ ምን አለ መሰለህ ሀብተወልድ ኦፊሻሊ ተቀላቅለሃል። በዛ ደስተኛ ነህ? በጣም በስመ አብ። አሁን አልጨናነቅም። ለመካነ ኢየሱስ ልከራከር፣ ለሙሉ ወንጌል ልከራከር፣ የቃለ ሕይወትን አስተምሮ ልሸፋፍንላት አልልም። ግልጽና አጭር አለ። በቃ የተቀመጠ አለ። ገባርላ ያንን የተቀመጠ እንመሰክርለት አለ። ፔሪድ ለአንድ ነገር ማለት ነው። እግዚአብሔር ለሚከብርበት ነገር አዎ ትልቅ ጊፍት አለ። በጣም ጥሩ ባላንስ ትሪፕል ነው ጋይስ። ቀጥል፣ ጠይቅ የምትፈልገው። ከዛኔም እጠይቅሃለሁ። ትሪፕል ጋይስ፣ ትልቅ ነው። ችግር የለም። ምነው ቆምክ? ቀጥላ። አበባ አይደለም የሚሰጠው ጋይስ። አረ ትልቅ ጊፍት ያለው ሰው ወይኔ ጉዴ! ፖናንዛ መልአክ ነው። መናታየው መልአክ ነው። እንደዚህ ከባድ ሚዛን ነው። በስመ አብ ወወልድ ወመንፈስ ወይኔ አረ ስጡ ጴንጤዎች! አረ በመስጠት እመኑ ጴንጤዎች፣ በመስጠት እመኑ። አረ አታሳፍሩት። ስብዓት ለአብ። አረ ናሶብኛ ጋር ጌታ በሚያውቀው ና። እውነቴን ነው የምልህ እንዴ አንተ ስንት ዓመት ያገለገልክ ሰውዬ እያለቅ ሊዮኒ ማኛ በጆካ ጴንጤ ጊፍት ይሰጣል? በእናትህ ኧረ ስብዓት ለአብ። በእውነት ያናዳል። ና ሶፍዬ ና፣ አብረን እናገለግላለን።
አደባባዮችን እንወርሳለን። ባለማህተብ ትሆናለህ። ታምረ ማርያም የተባለው ስምን ከፍ እናደርገዋለን። እውነት እግዚአብሔር ይከብርበታል። እግዚአብሔር ይከብርበታል። ና ጠይቀኝ፣ ከዛ እኔም ጠይቃለሁ። የኔ አባት እኔ አያርለ እንትን ናቸው ጴንቶች ወሊ ምድብተኛ ናቸው፣ ቡድንተኛ ናቸው። በኢየሱስ ስም ቡድንተኛ ይሄ ምንድን ነው የሚባለው? ጋይስ ምንድን ነው የሚባለው? ቡድንተኛ የሚባለው ይሄ ምንድን ነው? ጉሩብተኛ እንደዚህ ማለት እኔ ጴንጤን ስለማልወክል አጠቃላይ የጴንጤው ማህበረሰብ አንደኛ አታንሳ፣ እኔን አይመለከ እኔ አልወክላቸውም። ጴንጤዎችን ማለት ጴንጤ አለ እንዴ? አልወክልም። አንተ ጴንጤ አለ እንዴ? አይደለሁም። ፕሮቴስታንትስ አይደለሁም። ኢየሱስ ምንድን ነህ አንተ? አይደለሁም። በምን ስር ውስጥ ነው ያለው? እና ታዲያ ለምን እዚህ ቅዱስ ቤተክርስቲያን አትቀላቀልም? አይደለሁም። ለምን አትቀላቀልም? ለምን አትቀላቀልም? እዚህ ደግሞ የተቀመጠ አንዳንድ እኔ ጴንጤ አይደለሁም። ንገራቸው። ሶፊ ወንጌል ሰበከ ለእናንትና ለጸለየላቸው ምናምን ስትሉ የነበራችሁ ጴንጤ አይደለም። ሶፊ ለነፈለገ ጸለየላቸው ዝም አሰኛው እኮ መንፈሱን መጣው እኮ ያላችሁ የለም። ጴንጤ አይደለውም አለ። አደባባይ ላይ ጴንጤ አይደለውም አለ። ምንም ማድረግ አይቻልም ብራዘር፣ ምንም ማድረግ አይቻልም። ቴንኪው በጣም እግዚአብሔር ያክብረ። ወደ እሺ ተሸንፋላ ተሸንፋል። እሺ የኔን ማን እንደሆንኩ ልጠይቅህ። ተሸንፋል። አንድ ለባዶ ተሸንፋል። ኦኬ አንድ ለባዶ። እሺ አሁን ነው የምትሸንፈው እኮ አንድ ለባዶ። እሺ ተዘጋጅ። እኔ ዝማሬ አዘጋጃለሁ። እኔ ዝማሬ አዘጋጃለሁ። የኔን ወይ እንጂ ምንድን ነው የምታደርገው? ምንድን ነው? ስጡ። አሁንም እንደቀደሙ ጠየቀኝ ልመልስልህ እንጂ አንተ ምንድን ነው? ጊፍት ስጡ ጋይስ። አንድ ይህን ላሸንፈው በቃ። ከዛ በኋላ ከ3000 በላይ አድርጉት። ባለ 1000 እንደቀደሙ ባለ 1000 ምናምን ባለ 1000 ያለው ባለ 1000 አንድ ጊዜ ሐዋርያው ቅዱስ ጳውሎስ ምንድን ነበር ሃይማኖቱ? ኦ ጂሰስ ክራይስት ያፌት ኤቢ ቴንክ ዩ ኤቢ ዳይ መተጋገዝ ጋይስ መተጋገዝ። ኦኬ ሶፊ ምንድነው? አልሸነፍም። ኤቢ መጣው አልጄሪያ ልጅ እኛው ልንሸነፍ ጋይስ ይሸነፍ። እሺ ጴንጤ አይደለም ፕሮቴስታንት አይደለም፣ እኩል ለኩል መሆን የለበት። ኦኬ አንድ ነገር ልንገርህ፣ ለአንተ አንድ ነገር ልንገርህ። ወይኔ ጉዴ ደብል ላይ ነበረ። በእናትህ የኔ ቆንጆ ደብል ላይ ነበረ። 4 በቃ እሺ ጠይቀኝ እኮ ቴንክ ዩ የጠየቀኝ እንደዚህ ይላል። የሐዋርያ ሥራ ምዕራፍ 11 ቁጥር 26 ባገኘውም ጊዜ ወደ አንጾኪያ አመጣው፣ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። የእኔ ማነህ አንተ ላልከኝ ክርስቲያን ነኝ፣ በክርስቶስ ኢየሱስ ዳግም ተወልጄ እያመንኩኝ። የኔ አሁን 3 እጥፍ ስለሆነ አሁን ያላችሁ ሰዎች ልቅጣው አንድ እኩል አድርጉኝ ከሀብተወልድ ጋር። እዛው ላይ ዮሐንስ ላይ ምዕራፍ 1 ቁጥር 7 እንደሞ አንብብ። ኧረ ፈለገ አንዴ ታላቅ ሰው እዚህ አለ። ፈለገ ኧረ በእናትህ ጊፍት ልቅጣው ሀብተወልድ። ዮሐንስ ላይ ምዕራፍ 1 ቁጥር 7 ነው። አንዴ ፈለገን እያናገርኩት ነው። ጋይስ እንዳልሸነፍ ጋይስ አረ ቤተሰብ
Thank you, Jerry. Thank you very much. Thank you very much. Thank you, Jerry. Thank you. ወይኔ ላብልዬ በእናትህ ረፈደ። በቃ ቴንክ ዩ አልኩኝ እኮ ጀሪዬ። ቴንክ ዩ ፈለገ ራስህም እንትን በል እኔ ጋር አልክ። ቴንክ ዩ ሰርቫንት አፕሪሺየት እንዳለ ዊኑን እንወስዳለን አሁን ማለት ነው። ቴንክ ዩ ቬሪ ማች። አሁን ካሸነፍኩት በቃ ፔሬድ። እሺ አንበ ቆይ ዝም እንደ እኔ ጋር ማን እንዳለ አይተሃል አይደል? ኤቢ ያለ ጄሪ ያለች እዚህ ሰርቫንት ማር ሰው ነው እኔ ጋር ያለው እኮ ዛሬ። ሀይልዬ ቴንክ ዩ እለ ሂድበት መጣ አባቴ። አንበሳው መጣለ። እሺ ና በለው ወይ ና በለው ሂድበት ወይኔ ተሰባሰቡ በቃ ተረጋጋ። እኔ ጋር አሁን ይኸውልህ አሁን ቆይ አዳም ተምሮ አትጩ። ቆይ አንዴ አሁን ይኸውልህ እንደዚህ ያልክበትን አሁን ተአምራት ይሆናል። እኔ ጋር ደግሞ ተአምራት ይሆናል። አሁን ታይሚንግ እንደዚህ አድርገህ ያሽ ይገባል አንተ ላይ ለማየት ያብቃ። ግን አንድ እግዚአብሔርን ቃል አንብብ። አንድ እግዚአብሔርን ቃል አንብብ። ኖ አሁን ይኸውልህ ሐዋርያ ሥራ ብለህ ክርስቲያን ተባሉ ብለሃል አይደለ? ክርስቲያን ተባሉ ብለሃል። እነዚህ ክርስቲያን የተባሉት አንብብላ። እሺ አንብብ፣ ችግር የለውም። በቃ አንዴ ዝም በልሽ። 20 ሺህ ያስገቡኝ እኔን አንዴ 20 ሺህ ይግባኝ። ቢኒዬ ቴንክ ዩ 20 ሺህ ያስገቡት የኔን አንዴ የኔን ዊን ከፍ እንዲል አንዴ 20 ሺህ ያስገቡኝ። 20 ሺህ አንዴ እኔ አሁን ነገ እኮ ሳምንት እኮ ነው። አንተ በኢየሱስ አንዱ ምን አለ በህይወቱ አይቶ የማያውቀውን ዩኒቨርስ አንዱ ወረደለታል። የኔ ጓደኛ ወይኔ ጉዴ! ሰሞን በኢየሱስ ስም አንበሳ እንዳያወርዱና እንዳያሸማግጉን። አየህ እንትን አወረዱ እዛ ጋር። የስ ና ቁም። ወይኔ ጋይስ ወይኔ አሸነፈኝ በኢየሱስ ስም። አንበሳ ወረደለት። ይኸው እያልኳችሁ ወይኔ አይገርምም? አልነሳም። ጋዲስ ግሬ አይ ቶልድ ዩ ታምራት ይሆናል አላልኩም? ችግር የለውም። ታምራት ይሆናል አላልኩም? ይኸውልህ ደብሉ ላይ ማለት ታምራት ይሆናል አላልኩም ወይ? አንዴ ይኸው ደብሉ ላይ አሁን ስጡ። ደብል ላይ ማለት ነው። ይሄ ቻንስ ነው። ሶስተኛ ነው። አሁን ደብል ነው። ታምራት ይሆናል ግን አላልኩም። ደብል አልወጣኝም ከአፌ። ቆይ አይደለም ታምራት መስክራ አንድ ጊዜ በቃ ታምራት ይሆናል ብያለሁ አላልኩም። አሁን ደብል ነው። ይኸውላችሁ ትልልቅ ጊፍት ያላችሁ ስጡ። እንደ ቅድሙ ስጡ። ትልልቅ ጊፍት ያላችሁ ካሞን አበባ ደብል ነው። እኔ ጋርም ደብል ነው። አሁን ማሸነፍ አለብኝ። ትልቅ ጊፍት አለ እንዳልሸነፍ ጋይስ፣ ማሸነፍ አለብኝ። አሁን ትልቅ ጊፍት አለ። ወይኔ በስመ አብ ወልድ መንፈስ ቅዱስ ማሸነፍ አለብኝ። አሁን 9 ሰከንድ ነው የሚቀረው። ዳይ ጠብቅ። ናይስ ማን ነው? ጠብቅ። ብራቮ። ሂድበት፣ በቃ ሂድበት። አሁን ደብል ነው። ይኸውላችሁ ደብል ነው በሉ። አሁን ደብል ነው። ቀጥሎ የሚመጣው ደብል ነው። እሺ ከዛ በኋላ ወይኔ ላብልዬ እኔ ቆንጆ ቅድም ብትሰጪ እኮ ይሄኔ 4000 ገብቼ ነበር። በስመ አብ ናይስ። ቆይ ላብልዬ አሁን አይደለም ይሄ ደብሉ ላይ ቦነሱ ላይ ጋይስ አግዟት። ቆይ እንዳትሰጪ። አሁን ትሪፕል ነው። ይኸውልሽ አሁን ትሪፕል ነው። ቆይ እንዳትሰጪ። ቆይ አሁን ትሪፕል ነው። እሺ ጋይስ 3 አበባ ስጡ። መሸነፍ የለም እዛ ጋር ጎስፕል ነው። እሺ ሁሌ 17 ሰው ዳይ እዛ ደብል አይሞላለትም። አይስዌቱ ጋር ዳይ 17 ሰው ስጡ። አበባ ብቻ ሁላችሁም አበባ ሁላችሁም። ከዛ በኋላ ትሪፕል ነው። መግባት አለብን። ትሪፕል ነው። 30 ሺህ መግባት አለብን። አንድ ሰው እኔ ጋር አገልጋይ ኃይለ ቴንክ ዩ ፕሮፌት ቴንክ ዩ ኤርሚ ቴንክ ዩ ቬሪ ማች። አራዘ ማጽናለ ዛሬ እኔ ጋር ደግሞ አታሸንፍም። እውነት ግደለም 30 ሺህ ግባ። ጄሪ ቴንክ ዩ 100 ሺህ ግባ ከፈለክ። እኔ ግን አሁን ታምራት ይሆናል። እኔ ጋር
ይኸው ትልልቅ ጊፍት አላችሁ። ይኸው አይኔ እያየ ቴንክ ዩ በእናትህ እንዳንሸነፍ ጋይስ፣ ስማችንን አስጠብቀን እንውጣ። ካሞን ትሪፕሉን ጠብቁ። ቆይ እንግዲህ ማሸነፍ የለብንም። ቆይ አሁን እንትና ተዘጋጅቶ ነው። መሸነፍ የለብንም። 30 ሺህ መግባት አለ። ሂዱበት አሁን ዳይ አሁን ትልልቅ ጊፍት አለ ሰው ካሞን ትልልቅ ጊፍት አለ ወይ? ታንክ ዩ ማራናታ ኬቢ ስፖርትስ ቢኒ ቅኔው ድገሙ ማን ነው? በእናትህ ድገሙ። ሂድበት ያፌትዬ ድገሙ ካሞን ድገሙ። አንድ አንበሳ ትንሿን አንበሳ ሂዱበት ጋይስ ናይስ ያፌትዬ። ሌላ ሰው አግዞት ጋይስ በእናታችሁ እንዳያልፍ። ትሪፕሉ እንዳያልፍ ፕሊዝ፣ ትሪፕል እንዳያልፍን ጋይስ እንዳያልፍን። ያለው ሰው ስትት አንድ ሰው ጴንጤ ሰጪ አይደለም ብለሃል አይደለ? በስማም ሰጪ አይደለም ብለሃል። ታላው በስማም ታይሚንግ ጠብቁ ጋይስ። መተባበር መተጋገዝ። ቴንክ ዩ ላቭልዬ በእናታችሁ አጎስ ከሞን 30 ሺህ ነው መግባት አለብን። 30 ሺህ መግባት አለብን። ሂዱበት። ተአምራት ብያለሁ ማለት ነው። ይኸውላችሁ አሁን ከሞን አሁን ታይሚንግ ነው። ዳይ ስጡ ከሞን አሁን ተነስ። ተነሳሽ ነው የምገባው። ተዘጋጅ። አሁን ተዘጋጅ። ተነስ፣ ብድግ በል። ወይኔ ጉዴ! ተዘጋጅ። ተነስ። አንተ ተዘጋጅ። ራስህ ተዘጋጅ። እኔ የምልህ ስማኝ። 40 ሰከንድ አለ። 40 ሰከንድ ሰማኝ። 40 ሰከንድ ውስጥ ምን እንደሚሆን ምንም የምታውቀው ነገር አለ? ምን የምታውቀው ነገር አለ? ዳይ ከሞን 40 ሰከንድ አለኝ። በ30 ሰከንድ ውስጥ ከሞን ምን እንደፈቀደ ምታውቃለህ? ምን ታውቃለህ? ምን እንደፈቀደ ወይኔ ጉዴ! ሂድበት በእና 50 ሺህ ገብቼ እንዳላደነዝዝ በዚህ ደግ 30 ሺህ ግባ። እሺ ተነስ። አሁን ቀጥታ ማለት ነው ምን ታደርጋለህ መሰለህ ብራዘር ጋይስ 30 ሺህ ቅድም እንዴ ተሸነፍከው? Yes, Orthodox. Thank you, Basma. Yes. አሁን ብቻ ከፈለ yes ጎስፕል አንድ ጎስፕል መጣጡት yes ቆማውን ብድግ በል አይቻልም። ብድግ በል እኔ እዚህ ጋር አታሳፍርብኝ። ብድግ በል ቆም። አይቻልም። አንድ ኩል አይደለንም። አንድ ኩል ነበር፣ አሁን 2-1 ነው። አታፋፍር። በቃ አታፋፍር። ቆም በቃ በጌታ እባክህን ቁም። በቃ ቁም። ብድግ በል። ምርጫ አስመርጠኝ። እሺ ላስመርጠኝ። አንደኛ የምከፍተው ዝማሬ ቆመ ታሸበሽባለህ። ሁለተኛ የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 41 ታነባለህ። እሺ ቀጥል። ሶስተኛ አንተ ራስህ ሳታዛንፍ ምን ሳትል ሰላም ለኪን ትዘምራለህ። ሳታዛንፍ ምን ሳትል ራስህ በቃ የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 41 ተቀበል። እንደው በጌታ አሁን አሸንፋለሁ። ጌታ ምስክር፣ እኔም እንደዚህ የምፈልገውን አስብልሃለሁ፣ አነባለሁ በጌታ በኢየሱስ ስም። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አንተ አይመለከትም። ቆማ አንብብ። ቀጥል አባቴ።
የት ነበርክ አንተ? እኛ ኦርቶዶክስ እግዚአብሔር ይመስገን እንደዚህ ጨዋሂ ነበርኩ። እምጮ የምናገረው የማይሰማ ሰው ነበርኩ። አቤት ጌታ፣ አቤት ድንግል ማርያም አልነበርክም። 20 ዓመት ቸርች ዘግቶ እንዲያነ ማስታወቂያ የምትሰሩት እንደው አለብስም አውቃለሁ። አለብስም ተቀጣ። ከዚህ በበሻ ነጠላ እንደውም አለብስም። እሺ ተቀጣ። አትልበስ። ተቀጣ። አንበው ምን ስለሆንክ ነው? 20 ዓመት ፓስተር ነው። 20 ዓመት ሙሉ ቸርች ያገለገለበት ከነምእመኖቹ ወደ ኦርቶዶክስ ተቀላቀለ ያላችሁ ለምንድን ነው? እኔ ምን አይነት ካራክተር እንዳለኝ በፊት የነበረኝ ካራክተርና አሁን ያለኝ ካራክተር አንድ ነው። አያችሁ ይኸውላችሁ፣ ስትጠመቁ ቅባ ቅዱስ ሲኖራችሁ ስጋው ደግሞ ስትወስዱ ኢሚዲየትሊ ማለት ነው ውስጣችሁ ሰላም ይገባል፣ ንግግራችሁ ያማረ ይሆናል። በኢየሱስም አንተ ላይ ያለውን ወጋው ወደዛ ወደዚህ የሚያደርግ የትኛውንም አጋንንታዊ ኃይል በኢየሱስም ሰብሬዋለሁ። ይሰበር። አንዴዚ የሚያደርግ ሰላምሽ ይብዛ። ሂድ በኢየሱስም ከላዩ ላይ ሂድ። ከላዩ ተበተኑ። የከበባችሁ ሂዱ ከላዩ ላይ ከበባዎቹ የከበባችሁት በሙሉ ሂዱ። አችልም ፕሬዘንሱ መጥቷል። አሁን አችልም ልትቋቋመው ማትችለው መንፈስ አለ። ሶፊ እያነበብክ 20 ዓመት ቃሉና 20 ቀን ስጡ አጠቃላይ ነገርኩህ። አጠቃላይ ይኸውልህ 4000 አዳም ጋይስ እንኳን 20 ዓመት ሞልቶ በአጠቃላይ አንተ ከተወለድክ እስከ ዛሬ ድረስ ስለ ወንጌል ያወራበት ቀን 20 ቀን አይሞላም። እንኳን 20 ዓመት ከየት መጥቶ ነው? 20 ዓመት ሙሉ ፓስተር የነበረ ወደ ወንጌላውያን የነበረ ከነ ምእመኖቹ መጣ ብላችሁ ከየት የመጣ? በእርግጥ ያከበርኩት ነገር አንተ ራስ እንደዚህ አፍህን ያስክ ኧረ እኔ አይደለሁም የሚል ማለት ባትናገርም አክብሬ ያለው እሱ ጋር አክብሬ ያለው ከየት የመጣ አያችሁ? የተዋህዶ ከየት የመጣ ወደ ተዋህዶ ስትገባ ወደ እውነት በረቱ ስትገባ በጌታ በኢየሱስ ክርስቶስ አንበሮ ለዚህ ወንድ እረኛው የትኛው አይነት ኃይል በኢየሱስም የተሰማ አርፈተሻል ይላል። ትንሽ ይጀምራል። ዝም በላ እዛ ጋር እሱ ጋር እኔ ጋር እንዳታነሳስሙን አይመለከትም። እኔ እየተናገርኩ ያለሁት በአንተ ላይ የሚሰራ የትኛውም መናፍስታዊ ኃይል በጌታ በኢየሱስ እንደገና በመመለስ ኃይሉን ሽባ አድርገዋለሁ። ወደ አባቴ ሽባ አድርገዋለሁ። እንዴት ደስ እንደሚለኝ ወይኔ ሶፊያ አባቴ ሂድ በኢየሱስ ስም ከላዩ ላይ ሂድ በኢየሱስ ስም ከላዩ ላይ ሂድ በኢየሱስ ስም ከላዩ ላይ ጋይስ 1000 ሂድ በኢየሱስ ስም ከላዩ ላይ 1000 ሂድ። የማትችለው ኃይል በአንተ ላይ ይሆናል። የማትችለው ሶፊዬ አንብበው፣ ተሸንፈሃል። አንብበው። እሺ እንደውም ቅጣቱን አነባለሁ። ቆይ ከቁጥር 20 ቅጣቱን አነባለሁ። እኔ ቀነስኩልህ። ከቁጥር 20 እስከ 45 ያሉን አንብብ። እነሆም በጊዜው የሚፈጸመውን ቃሌን ስላላመን ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡም ዘካርያስን ይጠብቁት ነበር። በቤተ መቅደስ ውስጥ ስለዘገየ ይደነቁ ነበረ። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስ ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበር። ድዳም ሆኖ ኖረ።
የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተ ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። በጌታ በኢየሱስ ክርስቶስም በዚህ አጋጣሚ በየትኛውም አይነት ሁኔታ ከፊታችሁ ከመጠሪያ ስማችሁ ፊት የተቀመጠ ነቀፌታዎችን በጌታ በኢየሱስ ክርስቶስም የሚነቅል የእግዚአብሔር ኃይል ያገኛችሁ። በኢየሱስም ነቀፌታችሁን የሚያስወግድ የእግዚአብሔር ኃይል ያገኛችሁ። በኢየሱስ ክርስቶስም የእግዚአብሔር ኃይል ያገኛችሁ። ቁጥር 26 በ6ኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ በኢየሱስም መልእክት የያዘ መልአክ ከእግዚአብሔር መልእክት የያዘ ዝም ብለህ አንብብ። ወይኔ አባት፣ ወይኔ ጌታ፣ ወይኔ አባት፣ ወይኔ አረ እንዳንሸንፍ ጋይስ፣ እሺ እንዳንሸንፍ። በተአምር የሚፈልገውን ነገር ማድረግ የለብኝም። አስከሬኑ እንዳሰብረው በእናትህ የሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱ ለዚህ እኮ ነው መላእክት ከእግዚአብሔር ዘንድ ወደ አንተ ይላካሉ እንጂ ከአንተ ወደ እግዚአብሔር ዘንድ አይላኩም። ብራዘር ዛሬ ማታ ተኝተህ ቢሆን ቁጭ ብለህ ባለበት በየትኛውም አይነት ሁኔታ ወይኔ ባለማዕተቦች ደስ ይበላችሁ። ባለማዕተቦች ደስ ይበላችሁ። አባት ይሄን ማዕተብ ስታረግ ትረጋጋለህ። ብራዘር እንደዚህ አለ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱን ስም ማርያም ነበር። ይኸውላችሁ ዮሴፍና ማርያም በኢየሱስ 40 እንዳልሸነፍ በጌታ እሺ፣ እንዳልሸነፍ እኔ ሲያነበብ ብቻ ነው የምከፍተው። አንድ ለባዶ አሸንፍ ያለው እረፍ፣ ዝም በል። ከዛ እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልብሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል ነበር ለነበረች ይህ 6ኛ ወር ነውና ለእግዚአብሔር የሚሳነው ነገር የለምና። ማርያም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩ ከእርሷ ጋር ሄደ። ማርያምን በዚያ ወራት ተነስታ ወደ ተራራማ አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ። በኤልሳቤጥ መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ሴት ከሴቶች መካከል የተባረክሽ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙን ለሚፈሩት እስከ ትውልድ ይኖራል። በክብሩ ኃይል አድርጓልና፣ ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው ወርዷል፣ ትሑታንንም ከፍ አድርጓል። የተራቡትንም በበጎ ነገር አጥግበዋል። ባለጠጎችን ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረት ትዝ እያለው እስራኤልን ብላቴናውን ረድቷል ይላል። ሃሌሉያ
ነው የምቀጠው። 3000 አስገቡኝ። አሁን እኔ ነኝ አሁን የማሸንፈው። ለምን ረቢዩት ያረከኝ? መቼ ለምን ረቢዩት የምታደርገኝ? እያዳመጥኩ እኮ እኔ ቀጥቼ የለ እንዴ? እኔ እኮ ነው የቀጣው። እኔ ቀጣሁት እኮ ነው እያነበብክ። ለምን ታደርገኛለህ? እኔ የቀጣው እኔ 3000 አስገቡኝ ጋይስ። 3000 አንድ እኩል እንድንሆን 3000 አንዴ እኔ 3000 ልግባና ከፋርኩኝ። አንዴ የመጨረሻው 3000 ጋይስ ጊፍት ያላችሁ ሰዎች 3000 አራ ባለ 1000 የሚሰጠኝ ካሞን ከባባድ 3 ጥያቄዎች እጠይቃለሁ። ባለ 1000 የሚሰጠኝ 1000 ቀለጠ። ስቲል 1 ለባዶ ሆነ። 1 እኩል 1 ለባዶ 1 ባዶ 1 ባዶ ቶቢ 1 ባዶ። አንድ ጥያቄ ልጠይቅህ እስኪ ረጋ ብለህ መልስልኝ። አንድ ጥያቄ ልጠይቅህና ረጋ ብለህ መልስልኝ። ኦርቶዶክስ እንዳትሆን ምን ይከለክላል? ቅድም እኮ ነግሬያለሁ። እኔ ኦርቶዶክስም አልሆንም ፕሮቴስታንትም አይደለሁም። ገባኝ። እንደዛ ከሆነ ክርስቲያን ነኝ። ሮሜ አንድ አዳምጠኝ። አሁን ሁለት ደብል ስለሆነ ነው ጋሽ። ሮሜ 10 ላይ ሰው በልቡ አምኖ በአፉ ከመሰከረ ይድናል ይላል አይደል? አንተ እንደዚህ የምትመሰክርለትና ህብረት እንዲያደርግ ያ ሰውዬ ህብረት እንዲያደርግ እንዴት ትመክረዋለህ? ሚውት አታርግ፣ ደምሮ ሚውት አታርግ። አንተ ጋር ወዳጆች አሉ እየሰማሁ ነው። ዝም በላቸው፣ እነዚህ ዝም በላቸው። ቶ ጴንጤ ምስኪን ነው ማቃጠል ይዟል። እሺ ቀጥል። አሁን ህብረት እንዲያደርጉ ተመክራቸዋለህ አንተ በዚህ ስልክ ካሁን በኋላ ያለ። እሺ አንተ መሰከርክላቸው። የት ነው ህብረት የሚያደርጉት? ሜዳ ላይ ክርስቲያኖች ጋር፣ ወንጌል አማኞች ጋር እኮ መጽሐፍ ቅዱስ ለምሳሌ ከመጽሐፍ ቅዱስ ዮሐንስ ትሪፕል ነው 3000 አስገቡ 2 ለባዶ አሸንፈዋል።